ሃይ እንዴት ናችሁ? ዶክተር አብይ ነኝ። ይሄን ቪዲዮ ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት እንድታደርጉ ፈልጋለሁ። በጣም አደገኛ ብዙ ሰው መማር ያለበት በተቻለ መጠን ደግሞ ይብን የጤና ባለሙያዎች ራሱ እንዲማሩበት የምፈልገው ኬዝ ነው። ሚሚ የመጣችው ከባሌ ጎባ ነው። እንግዲህ በጣም ሩቅ ቦታ ነው። ጆሮዋ ውስጥ ላይ ባዕድ ነገር ገብቶባት ነበር። ይሄ ባዕድ ነገር አይ ቲንክ የሄድፎን ብረት ነው፣ ከዚህ ከስር ቀለበት ነገር ነውና አይ ቲንክ ለማውጣት ተደጋጋሚ ሙከራ ተደርጎላት በጣም ወደ ውስጥ ገብቶ አይ ቲንክ ታምቡሯ ላይም የተወሰነ ጉዳት የደረሰ ይመስላል። እሱን እያወጣሁት በካሜራ እዛ ስክሪኑ ላይ ያሳያቸዋለሁ። ፕላስ ደግሞ ለምንድን ነው እንደዚህ አይነት ጥንቃቄዎችን ማድረግ የሚገባን ስፔሻሊ ጆሮ ውስጥ በሚሆንበት ጊዜ ከፍተኛ የሆነ ጥንቃቄ ያስፈልጋል። ባዕድ ነገር ብቻ ባዕድ ነገር አይደለም። ታምቡር ሊቀድ ይችላል፣ አጥንቶች ሊሰብር ይችላል፣ ከፍተኛ የመስማት ችግር፣ የማዞር ችግር ሊያመጣ ይችላል። አሁን ለማንኛውም የሚሚሄን ያለውን ፎሪን ቦዲ ወይም ባዕድ ነገር እያወጣን የደረሰ ጉዳት ካለ ታምቡሯ ተቀዶ ከሆነ ወይ ሌሎች ችግሮች ካሉ ማሳያቸው ይሆናል። አብረን እንመልከት። ይታያል አይደል? እንደምታዩት ቆንጆ አድርጌ አውጥቼዋለሁ። ባዕድ ነገር ነው። አያችሁት? እዚህ ጋር ይሄ ሄድፎን ባትሪ ይመስላል። ሁለት ቀዳዳዎች አሉት እንደምታዩት። እስኪ ገብተን እናየዋለን ማለት ነው። እንደምታዩት ትንሽዬ ከፊት ለፊት በኩል የተወሰነ ቀዳዳ ያለው ይመስላል። ታምቡሯ ግን ከሞላ ጎደል ጥሩ ነው። ትንሽ ስንጥቃት የምትመስል ነገር ትታያለች። የትኛዋ እንደሆነች ላሳያችሁ። እዚሽ ጋር እቺ ማለት ናት። እንግዲህ ለዚህ ነው ተጠንቀቁ እባካችሁን። ጆሮ ውስጥ የሚገባ ማንኛውንም አይነት ባዕድ ነገር በተቻለ መጠን ጥንቃቄ ያስፈልጋል። ስፔሻሊ እንደዚህ አይነት ብረት ነገሮች ሲሆኑ ከፍተኛ የሆነ ጥንቃቄ ያስፈልጋል። እቺ አሁን የምታያት የጆሮ ታምቡር እቺ የተቀደደችው ነገር ቶሎ ትገጥማለች፣ ምንም ችግር የለውም። አንቲባዮቲክ እንሰጣታለን። ቀዳዳዋ በጣም አሳሳቢና ትንሽ ስለሆነች ይገጥማል የሚል ሙሉ እምነት አለኝ። በእርግጠኝነት በ2 በ3 ቀን ውስጥ ይገጥምላታል። ኢንፌክሽን እንዳይፈጠር ደግሞ መድኃኒትኛ እንሰጣታለን ማለት ነው። ከዚህ በጣም ብዙ ነገር መማር እንችላለን። ወላጆች በጣም ብዙ ነገር መማር እንችላለን። ጤና ባለሙያዎችም ደግሞ እንዲህ አይነት ነገር በጣም ከመዳፈር በተለይ ደግሞ ብረታ ብረት የሆኑ ባትሪ ነክ ነገር ከሆኑ እንደ ጨሌ ነገር ከሆኑ ለማውጣት በጣም አስቸጋሪ ከመሰሏችሁ ወደ ውስጥ አትገፏቸውና እንደዚሁ ታምቡራቸው ላይ ሄዶ ተኝቶ የታምቡር መቀደድ ሌሎች ችግሮች ሳይፈጥር ወደ አንገት በላይ ስፔሻሊስት ሐኪም ብትልኳቸው የልጆቹንም ሕይወት ጆሮአቸውንም ሴቭ ማድረግ ይቻላል። ምክንያቱም ባዕድ ነገሩ ቀላል ሊሆን ይችላል፣ ነገር ግን የሚፈጥረው ችግር ለማውጣት በምንታገልበት ጊዜ የሚፈጥረው ችግር ግን በጣም ከባድ የሆኑ ሲሪየስ ኢሹዎች ሊፈጠር ስለሚችል ማለት ነው። ለዛ ነው የቪዲዮ መስራት የፈለኩት። ሁላችሁም ትማሩበታላችሁ ብዬ ስለማስብ ሼር፣ ኮፒ ሊንክ፣ ሪፖስት አድርጋችሁ ለብዙ ሰዎች አድርሱልኝ። አመሰግናለሁ። ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ሕክምና ማዕከል። ሚሚያውን ከአነስቴዣ እናነቃታለን። አመሰግናለሁ።